በጣም ጥሩ ጊዜ ነበር። በጣም ወጣቶች ጌታ ይባርካችሁ። ህጻናት አስተማሪዎች ትልቅ ፍሬያችሁን እያየን ያለ ነው። ነገ ቤተክርስቲያን ትልቅ ተስፋ አላት። የዛሬ 4 ዓመት 10 ዓመት የነበሩ 14 ሆነዋል። የዛሬ 10 ዓመት 4 ዓመት የነበሩ 8 ዓመት ጎልምሰዋል። ነገ እግዚአብሔር ቀጣይ ትውልድ ስላላሰጠን ስለ ጌታና ጨብጭብ በእውነት ጌታን እናመስግን። ቀላል ነገር አለ። ጌታ ኢየሱስ ይባርካችሁ ስለነበረን ጊዜ። እናንተም ወላጆች ጌታ ይባርካችሁ። ልጆቻችሁን እንደዚህ በማሳደግ በመላክ ከቤተ ክርስቲያን ጎን በመቆም ይሄ ትልቅ አገልግሎት ነው። ልጆችን ወንጌል ማዘጋጀት ቀላል ነገር አይደለምና ጌታ ኢየሱስ ይባርካችሁ። ሁላችንም የእግዚአብሔር ቃል እናውጣና በተለይ ኤፌሶን ምዕራፍ 6 ቁጥር 4 አካባቢ ቆያለሁ። እንደዚህ ይላል፣ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና፣ መልካም እንዲሆንልህ ዕድሜን በምድር እንዲረዝምልህ አባትና እናትን አክብር፣ እሱም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናትና። እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በመገሰጽ አሳድጓቸው እንጂ አታስቆጧቸው። ደግሞአለሁ ቁጥር 4 ላይ እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሣጽ አሳድጓቸው እንጂ አታስቆጧቸው። ልጆችን ስለማሳደግ በሚል ጥቂት ሀሳብ እናወራለን። እሱ ምሳሌ ምዕራፍ 22 ላይ ስትኒ 22 ቁጥር 6 ላይ ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም። እሺ ቀጥል። ባለጸጋም ድሆችን ይገዛል፣ ተበዳሪም የአበዳሪም ባሪያ ነው። ቁጥር 6 ላይ ደገመር ረገጥ አድርገና መብለች ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም። ኢየሱስ ክርስቶስ ጌታ ነው። ልጅ ምን አድርገለዋል? በሚሄድበት መንገድ በሚሄድ መንገድ ምን ባለው ምራው። ከዛስ ካደገ አንተ በመራው አንተ ባሳየው አንተ አቅጣጫ ባሳየው መንገድ ምን ፈቀቅ አይልም። ስለዚህ ልጆችን እንድናሳድግ የእግዚአብሔር ሐሳብና ምንድን ማለት ነው? ፍቃድ ነው። እዚህ ጋር ያነበብኩላችሁ ኤፌሶን ምዕራፍ 6 ቁጥር 4 ለምንድን ነው የሚለው? እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሣጽ አሳድጓቸው እንጂ አታስቆጧቸው ይላል። ምን አታርጓቸው? አታስቆጧቸው። መጽሐፍ ቅዱስ ስለ ልጆች ምን ይላል? ብዙም ጊዜ ለልጆቻችን ቦታ አንሰጥም። የሆነ ሴረሞኒ ስንሆን የሆነ ልጆች ካረጋ እናረጋቸው። እኔ ብዙ ጊዜ ከልጆች ጋር ስለሆንኩ መሰለኝ አንዳንዴ የልጅ ባህሪ ይመጣብኛል። ምክንያቱም ልጆች ጋር የምታገኙ ነገር ከልጆች ጋር አታገኙም። ለምን? ኢየሱስ እንደዛ አላለም? ልጆች ወደ እኔ መጡ ዘንድ ምን አትበሏቸው? አትከልክሏቸው አለና አቀፋቸው። እኔ ኢየሱስ እንዴት እንዳቀፈ ራሱ ስታስቡ ከዘመን አለ እጁን ጭኖ ባረካቸው። የነገር ተስፋቸው አደረን ታጥታለ። እግዚአብሔር ዝም ብሎ አልሰጠንም ልጆች። በቃ ሞራል ስላለብን አልወረንም። ልጆች የእግዚአብሔር ስጦታ ናቸው። ሄሎ ልጆች ምን ናቸው? የእግዚአብሔር ስጦታ ናቸው። ውድ ናቸው። ልናቀላቸው ይገባል። ወይ ልጆችን ወደ ጓዳ ከፊት የጥቂት ምልላቸው አይደለም። አንዳንድ ጊዜ ልጆች ጋር አንዱን ስማው አንዱን ብታው ነገ አይረሳው። ሁሉ ጊዜ እንደማይወደድ ሁሉ ጊዜ እንደማይፈልግ አእምሮ ቀላል አይደለም። ምክንያቱም ነጭ ወረቀት ነው። የራሳው ወረቀት ይተዋ አይተው። ስለዚህ ልጆች የእግዚአብሔር ስጦታ ናቸው። ለመጽሐፍ ስናገር ይሄ ብቻ አይደለም፣ የቤተሰብ በረከትና ደስታ ናቸው። ምኖች ናቸው? የቤተሰብ ደስታ ነው። ትዝላቸውን ሐና ማነው ዘካርያስና ኤልሳቤጥን ትዝላቸውን ለስንት ዘመናት በሐዘን የከበው ቤታቸው በአንዲት ደቂቃ የቀየረው ልጅ ነው። ልጅ የቤትን መልክ ይቀይራል፣ ኑሮን ይቀይራል። ሄሎ ልጆች የእግዚአብሔር ስጦታዎች ናቸው። አንዳንድ ጊዜ ሲቀስቷቸው ሲፕላን አይደለም። ቤተ ክርስቲያን ለልጆች ዋጋ ሊሰጥ ይገባል። ሊሰጥ ይገባል ዋጋ። ስለዚህ ልጆች የቤተሰብ ደስታና በረከት ናቸው።
በተለይ ሉቃስ 1 ላይ በደንብ ማየት እንችላለን። ቁጥር 14 ላይ እንዴት አድርገው የነዘካርያስን እንዴት እንደቀየረው ያን ሐዘን፣ ያን ተስፋ መቁረጥ፣ ያን መቆሰል፣ ያን መታከት። ሄሎ ዛሬ እነግራችኋለሁ የቤታችሁ ደስታ ይቀየር። ከፈርጉት ልጆቻችሁ የቤታችሁ ደስታ ይቀየር። የቤታችሁ ደስታ ይቀየር። በኢየሱስ ስም ይቀየር። እኔ ስንት ጊዜ ከሲጋራ ሻንጤን ይዤ ለመጠጥ ሞክሬያለሁ። በሕይወቴ የማረሰው በቃ መቀምር ያለ አንዲት መጣችና አንተማ ዝም ብለህ አትወጣም። እኔ ለራሴ ተስፋ ቆይቻለሁ። የመውጣት ሀሳብ ነው ያለ እንጂ እዚህ አግኝቼ ወልጄ ኖሬ በቃ የሚባል ራሴ መጣችና አንተ የሁለት ሰው ታርገን የምትወጣው እኔ አንዳንድ ጊዜ እግዚአብሔር ዛሬ አይደለም የነገህን ነው። እስቲ ጨበጥ አድርጎና ዛሬ ምስት ባል ላይሆን ይችላል። እግዚአብሔር ግን ነገን ያህል በለው። እግዚአብሔር ነገን ያህል በለው። እስቲ ባካችሁ አሜን በለው። ይቀይራል። የሚገርማችሁ እንቫይሮመንት የቀየረው ህይወቴን የቀየረው እያንዳንዳቸው ልጆች ላይ የራሳቸው ነገር ይዘው የመጡት አንዳንዶቻችሁ በቤታችሁ ያደረገው ነገር አውሩት ነው መጽሐፍ ይጻፋል። ዛሬ የእግዚአብሔር እጅ ባንተ ላይ አለ። ስለዚህ ልጆች የቤተሰብ ደስታና በረከት ናቸው። ምናቀለው አይደለም፣ ዝም ብለን አይደለም። እግዚአብሔር ስለሰጠን በድል የሚያርጉ አይደለም፣ በድላቸው አይደለም፣ የከበሩ ስጦታዎች ናቸው። እንደውም ካሉ እንቁ ዕቃዎች ለልጆቻቸው ዋጋ መስጠት መቻል አለብን። ለምን? የእግዚአብሔር ስጦታ ነው። አንድ ነገር ይሄን ነገር አብ ያስቀምጥ ብለን በቀላሉ በሆነ ቦታ ትለዋለህ አትለው። አደራ ነው የተቀበልነው አደራ ነው። ስለዚህ ይሄንን አደራ እንዴት ነው የምናሳድገው? በዚህ በ5 ደቂቃዎች ቶሎ ላውራችሁ ልጆች እንዴት እናሳድግ። ልጆች ከእግዚአብሔር የሚሰጡ አደራ ናቸው። ከማን የሚሰጡ? ከእግዚአብሔር የሚሰጡ አደራ ነው። እግዚአብሔር አደራ ሰጥቶናል። አያችሁ የሆነ ቢበላሽ የሆነ ቢጠፉ ነገ እንጠየቃለን። ባለአደራዎች ነን፣ ተጠያቂዎች ነን። ስለዚህ እግዚአብሔር ልጆችን በአደራ እንድናሳድግ እግዚአብሔር ሰጥቶናል። ከፈለገ ባለቤቱ ነገር ወስደዋል። አንዳንድ ጭምጭ ጨንበል የኔ ደግሞ ተረቀጥበል ያንታረለ አንዳንድ ጊዜ አይኖቻችን ከትት ነው አይናኩ ነው አይደለም፣ ያንተ አይደለም። አንዳንድ ልጃችን ስነካ ነምን እንሆናል አይደለም። ግን መጽሐፍ ስናገር ልጆች የእግዚአብሔር ስጦታዎች ናቸው። አደራ ነው እግዚአብሔር ሰጠን። ያን አደራ እንድንከባከብ፣ እንድናበጅ፣ እንድንመራ፣ መንገድ እንድናሳይ፣ አቅጣጫ እንድናሳይ እግዚአብሔር አምላክ አደራ ሰጥቶናል። ስለዚህ ወላጆች ልጆቻቸውን በፍቅር በእውነት በእምነትና በትክክለኛ ተግሣጽ ማሳደግ አለብን። ስለዚህ ወላጆች ልጆቻችን በፍቅር እያሳየናቸው ፍቅርን እያመለከት ቅድም ብሏል። እንዲበሳጩ አይደለም የምናረጋቸው፣ እንዲቆጡ አይደለም የምናረጋቸው፣ እንዲማረሩ አይደለም የምናረጋቸው። አንዳንዶቻችን እንዲህ ብለን ያደግነው ምን ነው ኢትዮጵያ ውስጥ ሰውኝ ከሚፈጠር አሜሪካ ሳፎኝ የሚፈጠር አድርገን ሊሆን ይችላል። ክፉ ሰር በሕይወታችን እየተናገረ ለምናሳድጋቸው አንተን ባገኘው ግን እንዲሆንኩ ብለን ልንማረር አይደለም። ለምን? እግዚአብሔር አደራ ስለሰጠን። ስለዚህ በፍቅርና በእውነት ከዛ በእምነትና በትክክለኛ ተግሣጽ ልጆቻችን እናሳድግ ይገባል። ስለዚህ እንዴት እናሳድግ? በፍቅር እናሳድግ። ቆላስይስ 3:21 ላይ እንዴት እናሳድግ? እንግዲህ እግዚአብሔር ስጦታ ከሆኑ እንዴት እናሳድግ? የመጀመሪያ በፍቅር እናሳድግ። ቆላስይስ 3:21 ላይ አባቶች ሆይ ልባቸው እንዳይዝል ልጆቻችሁን አታበሳጯቸው። አባቶች ልጆቻችሁን እንዳይዝሉ ልጆቻችሁን አታበሳጯቸው። እኔ በጣም አደራ ሜላችሁ በተለይ ቤተሰቦች ልጅ አላችሁ በልጆቻችሁ ፊት
ሚስቶች ሆይ ልጅ በቃ በልጆቻችሁ ፊት ባሎቻችሁ ኃይል ቃላት ተናገሩ። ልጆች ለሁለታችሁም ትልቅ ፍቅር አላቸው። የሆነ ቀን ውስጥ ይቀመጣል። እሱ እናትን እንዲያርገው ይልሃል፣ እሷ አባትን እንዲያርጋ፣ እሱ እናትን እንዲያርገው። ሁሉ ጊዜ የህሊና ተወቃሽ አታርጓቸው። ለምን? እኛ ልጆቻችን ከኛ መማር ያለበት ፍቅር ነው። ምንም የሚያስቆጣ ነገር ያገኛችሁ ተወት አድርጉት። እርስ በርሳችሁ ተነጋገሩ። በተለይ ቃል ስለመጣልን አይደለም የምንናገራቸው። አንተን እንዲያርግ አትበል። ቃል ቀላል አይደለም። ቃል ክፉ ነው። ምክንያቱም እግዚአብሔር በአንደበታችን የበረከትንም የመርገም ቃል አስቀምጧል። ይህ በቃ ቃል እንደመጣልን ተቆጥ ውስጥ ተመሳስቶ ሊሆን ይችላል። የሚያቃጥል ሊሆን ይችላል። ዋጣ አታውጣው። ቃል ከባድ ነው። እናስታውሳለሁ ከቤተሰብ ውስጥ መካከል አንድ ሁሌ እናቱን ያማርራታል። ብሌ ታናሽ ብላንች ይላታል። እንዲህ ብላ ተናጋች። በቦክስ ምርር አለችና ይህን ብር ይዘህ ቅመስ አትያዝ። ቃል ከባድ ነው። ልጁ ሰላም ያገኛል፣ ግን በኩል ነው። ዛሬ የመርገም ቃል ከአንደበታችሁ ይውጣ። አሜን። ባካችሁ ጩና አሜን በሉ። አሜን። ቃል ከባድ ይዘህ ከባድ ይዘህ አየህ፣ ግን እንዴት ያዘው? እንዴት ያስተዳድር? እንዴት አድርጎ ይምራው? እንዴት አድርጎ ይጠቀምበት? ቃል ከባድ ነው። በልጆቻችሁ ፊት ዋጋ ከእናንተ ሞት በረከት ቃል ይውጣ። አሜን። ምን ቃል ይውጣ? የበረከት ቃል ይውጣ። ውስጥ ለኔ ዋጣው። የነገው ዕጣ ፈንታ ባንተ እጅ ነው ያለው። የነገው ዕጣ ፈንታ ባንተ እጅ ነው ያለው። ስለዚህ እኛ የተጠራነው እንድንባርክ ነው። የበረከት ቃል እንድናወጣ ነው። ኑት ዋቀዮን ከኑዋም አከ ኤፕ ማለት አካባሩት አፋንከኛ ዋቀዮን ወንተርበከ ቶኩ ኤፕ ቶኩ አባስ ኑት ከዋመምነ አባሰም ኤፕ ዋመም ነራ ሰኝከራ አባስ ከንጨበያታው አሜን። እኛ ተጠራነው እንድንባርክ ነው። አንዳንድ ጊዜ ወላጆቻችሁ ተናገሩ ዋቀን ከፍለው ብዬ አንዳንድ ሳገባለሁ። ለምን በእኔ መቆረጥ አለበት? ወደ ልጆች መተላለፍ አለበት። በቀኝ በቀኛላ ምናልባት ቤተሰቦቻችን መልካም ቃል፣ ጥሩ ቃል በጥሩ ሁኔታ ላመጡን ይችላሉ። ነገር ግን እንዲህ የጠዋሉ ጊዜ ይሄ ዘር በኢየሱስ አይተላለፍ እላለሁ። ደግሞ አይቻለሁ። ከብዙ ሁለት ታላቆች ሞተዋል። ይሄ ሞት በሌላ ቆመው። ምክንያቱም ታሪክ ጥሩ ታሪክ አይደለም ከኋላችን ያለው። አንዳንድ ጊዜ በሕይወታችሁ ላይ እግዚአብሔር ልስራ ሲፈልግ አንተን መሳሪያ ያደርጋል። ስለዚህ በሕይወታችሁ ላይ በልጆቻችሁ መልካም ቃል አውጡ፣ መልካም ስራ አውጡ። ኢየሱስ ክርስቶስ ጌታ ነው። ለምን? እግዚአብሔር ልጆቻችን በፍቅር እንድናሳደግ እግዚአብሔር ጠርቶናል። ኢጆሌ ኬኛ ጃላን አከጉትሉ ዋቀዮን አደራን ትከደ ወሳኝ ነው። ፍቅር በጣም ወሳኝ ነው። አንድ ኬጂ መምህር በጣም ሁሌ ካምሮ ማጠፋ ሚሳለች። እንግዲህ ሀገራችን ብዙ ጊዜ ለሁሉም የተመቻቸ አይደለም። ትምህርት ቤቶች አካለ ስንኩል አለ፣ ኦቲዝሞች አሉ። በጣም የሚያሳዝን ነገሮች ይገጥሟቸዋል። እናችን ልጇን በጣም ነው የምትወደው ከልጆች አብልጣ ኦቲዝሙ እና አንዳንድ ትምህርት ቤት ሄደች። ማንም ይቀበል አላገኘችም። ለምን እንደመጣ ራሱ አላውቅም። ወደኛ መጣችና ምን ላክ ይመስገብ አልኩ። ምን ልታደርገው? በቃ የዋል ግቢ ውስጥ እንዴ ያማል እንዴ የሆነ ነገር ቢወርስ አያመኝም። አጋጣሚ ኮምፒውተር ምናምን ስላለ እንድጫወት ጫወቱ ስናም ይለቀዋል። በቃ ይወርቅ በቃ እስቲ በቃ ደስ ሲለው ይማር፣ ደስ ሲለው ወደ ቤት ሄድ። ከዛ ሚሷ ጋር ወራ ዶልሽ ዝም ብሎ ይቀመጥና ነፃ አርጊው ሲገባ ሲወጣ እንደ ተማራቲውት በቃ ይጫወት ብንጆ ያርግ ከልጆቹ ጋር ይቀመጣሉ። የሚገርማችሁ ነገር ያቺ ሚስ ልጁ እንዴት አድርገ እንደቀየረችው እንዴት ፍቅር እንዳሳየችው
አንድ ቀን መጣ ወላጅ ልጄን እንዲህ ይቀርጽ የትኛው ሚስት ነች ላገኝ ፈልገው ወላጅ አልፋ ማባሩ ሲገባች ማለት ነው። ልጅ ኮምፕሊት ተቀየ ከልጅ ጋር ይስማማል፣ ይፈነክታል፣ ይዘነክሳል። የሚስ ብላልሽ ከተባለ አይናገርም፣ ሚሰጥ አይናገርም። ፍቅር ይቀየራል። ፍቅር ትሳንም ያላምዳል። ፍቅር ከባድ ነው። በቤታችሁ አመፀኛ ልጅ አለ ወይ የምትሉት ነገር አለ። ፍቅር ግን ይለውጣል። ትችላለህ በለው፣ ውስጡ የመቻል ነገር ይወጣል። አንተ ጎበዝ ልበለው፣ ጎብዝና ነው ውስጡ የሚወጣው። አትችልም እንዲህ ነው ካልከው ሁሉ ጊዜ መሰበከው አልችልም። አሁን በጣም ከባድ ነው፣ በጣም ከባድ ነው። ምን ልላችሁ ፈልጌ ነው፣ ፍቅር የማይለወጥ ነገር የለም። እኛ ሞዴላችን ኢየሱስ ነው። ሞዴላችን ማን ነው? ኢየሱስ ነው። ኢየሱስ ልጆችን አቀፈ፣ ደግሞ ባረካቸው። ደግሞ እንደነዚህ ልጅ ከሆናችሁ የእግዚአብሔር መንግስት እናንተ ቆይ ለማ ይኸው ምሳሌ ሲያደርግ ለልጆቻችን ፍቅር እንስጥ። ምክንያቱም ልጆች እንዲወደዱ እንዲያውቁ ማድረግ መቻል አለብን። ስሜታቸውን ማዳመጥ መቻል አለብን። በጣም ወሳኝ። ሌላው መልካም ምሳሌ በመሆን አንደኛ ጢሞቴዎስ 2:4-12 ላይ መልካም ምሳሌ በመሆን 4:12 ላይ ጎሽ ይህን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽሕናም ለሚያምኑት ምሳሌ ሆን እንጂ ማንም ታናሽነትን አይናቀም። ምን በንግግር በአካሄድ በፍቅር ቁጥር 12 ላይ ነው። ይህ ትርጉም ትንሽ ለየት ይላል። በንግግርና በአካሄድ በፍቅር በእምነት ለሚያምኑ ምሳሌ ሁኑ። ምን አንደኛ በንግግሮቻችን ቤተሰቦቻችን ስናስተዳድር ምናልባት የምናሳደጋቸው ልጆች ከኛ ጋር ሊኖሩ ይችላሉ። ምናልባት እኛን ሊያገለግሉ የሚመጡ ቤተሰቦች መካከል ሊኖሩ ይችላሉ። ልጆቻችን ጥሩ ነገር ሰተናቸው ለነዚህ ልጆች አለን ለማድረግ አለብን። በተግባር ምሳሌ መሆን መቻል አለብን። ሄሎ በንግግራችን በአካሄዳችን ምሳሌ መሆን መቻል አለብን። በእምነት ምን መሆን አለብን? ምሳሌ መሆን መቻል አለብን። ስለዚህ ልጆቻችን ስናሳድግ፣ ስንመራ፣ ስናስተዳድር እግዚአብሔር ከኛ ይፈልጋል። የመጀመሪያው ፍቅር፣ ሁለተኛ ምሳሌ ህይወት እንድናሳያቸው እንለማፋ ፈከኛ ጋሩማዳን ማቲከኝ አከብልችን ዋቀኝ ትሉበት ፈከኛ ማለና ጋሩማዳ ዱቢዳ ሐሳዳ አደንሳ ጅሩከኛ የወደ ደም ፈከኝ ተውቃምና እንዲሉ ላይ ገባው ያቤት በክርስቲያኖች በጣም በሆነ በጋታ ፊት በትልቅ ትሕትና ነው ይህን ነገር ፊታቸው ቆም የምናገረው። ልጆቻችንን እንዴት ነው የምናሳድገው? ክርስቶስን እኮ ማሳየት ያለባቸው እኛን እኮ ነን። ምክንያቱም የተማርነው ከአባታችን ነው። ታዲያ እንዴት አድርገን ወንጌል እንማርከው? እንዴት አድርገው ያንቺ ጌታ መጣራው ያንተ ጌታ መጣራው? ሄሎ ምሳሌ በጣም ወሳኝ ነው። ፈኬንማን ባይሙርቴሳ ማለት ጅታዳ ሐሳዳ አደምሳ ይሮደት አማንተ ከኛዳ ይሮደት ተብሉ ማልተውቀም ዱካ ፈከኝ ተውቀም ነው። ለምን ማለት ነው? ዘቤት ወይ ክርስትና ሱሩ ክርስትና ማለት ነው። እግዚአብሔር ይቀይራል። አሜን። ወቀኝ ዋጅጅሩ አሜን። እስቲ እግዚአብሔር ይቀይራል። አሜን። እግዚአብሔር ጥሩ ምሳሌ ያድርገን። አሜን። ኢየሱስ ጌታ ነው። ቤተሰብ ሞዴል ነው። ለሀገር ሞዴል ነው። ለቤተክርስቲያን ሞዴል ነው። ለማህበረሰብ ሞዴል ነው። ለአካባቢ ሞዴል ነው። እንካን ቶቶ ነብልኝ በመምሴ ቲቶ 1:6 ላይ በተለይ ቤተሰብ ለሁሉም ሞዴል ነው። አንተ የማይነቀፍና የአንድ ሚስት ባል የሚሆን የሚያምኑ ልጆች ያሉት ስለ መዳራት ወይም ስለ አለመታዘዝ የማይከሰስ ማንም ቢኖር ሹመው። አያችሁ ምን የሚያምን ልጆች ያሰምሩበታል። ምን የሚያምኑ ልጆች እግዚአብሔር ሊሰጠው ባርኮ በልጆች እግዚአብሔር ፍሬ አፍርተን ነገ ክርስቶስ ላይ እጁን የሚያነሳውን ከባድ ነው። ስለዚህ እንደዚህ ያለው ጳውሎስ መጣና ቲቶን ወደዛ ከተማ ሲያስቀምጥ እንደዚህ አለው፣ የሚያምን በቤተሰብ ምሳሌ የሆነ
ማቲዳን ፈከዩ መከንታይ የወደደዱ ይሮበው ይሮካሉ ማርከቀብ ማቲሳትን ፈከየ ከንታይ ማልጎል ኢሳ ዱከቦ ከጎል ሰጎዴ ቤተሰብ በመጽሐፍ ቅዱሳችን ሞዴል ነው። ሀገር የሚፈልገው ቤተሰብ ላይ ነው። ዛሬ ምን አርዲ ያፈራን ያለ ነው። አንገታችን ያስደፋን ምንድን ያለው በጣም ጌታ ባርካቸው። እነዚህ አስተማሪዎች በጣም ዋጋ ያስከፈሉ ልጆች ማስተማር። አንድ ወንድም እንደዚህ አለ፣ የዳኑት ልጆች ምን ልባት እናትን አለ። ምን ያሉት የዳኑት ልጆች ምን ልባት እናትን። አንዳንድ ጊዜ ልጆች አሉ ብለን ወይ ዓለም ነው ውስጣቸው ገባው፣ ክፉ ነው ገባው፣ አመፅ ነው ገባው። ያንን ከውስጣቸው ቤት ገብተን ማጥፋት መጣል አለብን። የምናየውን መምረጥ አለብን። ሕይወታችንን የመምረጥ አለብን። ቤት ነው ትልቁ ስራ፣ ቤቱ ትልቁ ቁልፍ። ስለዚህ እንደዚህ ያለ ጳውሎስ የሚያምን ልጆች አሉት። እግዚአብሔር በልጆቻችን ይባርከን። ባካችሁ ቀኞቻችሁ ከፍ አድርጉ እስቲ። እግዚአብሔር በልጆቻችን ይባርክ። ልባርካችሁ። እግዚአብሔር በልጆቻችን ይባርክ። ነገ ማታፍሪበት፣ ነገ ማታፍሪበት፣ በሙሉ ኮንፈረንስ የምትናገሪበት ምንናገርበት እግዚአብሔር በልጆቻችን ይባርክ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ልጆች የወላጆቻቸውን አካሄድ በመመልከት ብዙ ይመራል። ልጆች የሚማሩት ከመስማት ብቻ ሳይሆን ከሚያዩት ነው። ምን ማለት ከሚማሩት ብቻ አይደለም፣ ከምናስተምራቸው አይደለም። ድርጊት ይፈልጋሉ፣ አክሽን ይፈልጋሉ፣ እንቅስቃሴ ይፈልጋሉ፣ አንድ የምታደርጋቸው ነገር ይፈልጋሉ። ብዙ ጊዜ ልጆቻችን ያዩት ነገር ይመኛል። አላጋጠማችሁ? አንድ ሕፃን ልጅ ሚሷስ የሚቀባው ምንድን ነው ባለው ግብና አርገ ተቀባችና የእናት ወጣችን ነበር አርገ ተቀባች። ብትቆጣት እንዴ አሚቴ ሚስት ተቀበታ እኔም እንደዚህ ነው ፈልጋለሁ። ቢያንስ እናቶች ስለ ልጆቻችን የምናደርጋቸው ነገሮች ለልጆቻችን ምን የምንጠነቀቀው ነገ አንቺ የምታደርገው ነገር የሚያደርጉት አንተ የምታደርገው ነገር የሚያደርገው ነገር ይመኛል፣ ይፈልጋል። በተለይ ልጆች ፊት የምናደርጋቸው ነገር በጣም ጥንቃቄ መውሰድ መቻል አለብን። ስለዚህ ልጆች ከመማር ብቻ አይደለም ከሚያዩት ነገር ይማራሉ፣ ለማድረግ ይጓጓሉ። በጣም ልሙት። እንግዲህ ሌላው ልጆች ከሚናገሩት በላይ የሚያዩት ይማራል። ታማኝነትን፣ ትዕግስትን፣ አክብሮትን፣ መከባበርን ከልጆቻችን ለልጆቻችን ማድረግ አለብን። ማስለዝ፣ ማሳየት፣ መስጠት መቻል። ሌላው የእግዚአብሔር ቃል በማስተማር ይሄም የጨረሻ ነው። የእግዚአብሔር ቃል በማስተማር ዘዳግም 6 ከቁጥር 6 የመለስ ጎሽ ጊዜ ከነስ ከ6 ዘዳግም 6 ከ6 ከ7 እኔም ዛሬ አንተን የማዘውን ቃል በልብ ያዝ፣ ለልጆችም አስተምረው። በቤትም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው። አይ ልጆችን ከትንሽነታቸው ጀምሮ የእግዚአብሔር ቃል መስጠት ማስተማር እንዲያውቁ ማስተማር ይገባናል። ልጆቻችን በእግዚአብሔር ቃል ልንመራቸው፣ ለወንጌል ልናዘጋጃቸው። ወንጌል እንዲቀጥል እንፈልጋለን ሁላችን። በአንተ ከቆም ምን ያደርጋል? አንተ አገልግል፣ አንተ ዘምረን፣ አንተ ወንጌል ሰብክ ካላስቀጠል ምን ያደርግልናል? አንዴ የዛሬ ዓመት በፊት ነው በጣም በልቤ ቀረ። አንድ ትንሽ አንድ በጣም ወደው ጎደኛለና እኔ ሆነ ጴንጤ ኮንኩ በኋላ ጣላኝ፣ ሸሸኝ። በጣም ነው ሸሸኝ። ምክንያቱም ጴንጤ ሲባል ምን በቃ መስማት የማይፈልግ ማህበረሰብ ነውና በቃ ጣላኝ። አንድ ቀን በጣም ታመመ። እንዴት አገን ጠይቅ እዚህ አዋሳ ኪድስ ሲማር ነበርና የገባው አማኞች ቤት ነው እና በጣም ታመመ። በቃ በጣም አስክስ ገባ። አንድ ትንሽ መጣችና ተስፉ በጣም ወድሃለሁ፣ በጣም ወዳት ልጁ በጣም ለልጅ ያለው በጣም ይገርማል። ልባ ካላን ሰዎች አሉ የልጅ ፍቅር ያላቸው እና በጣም ነው በጣም እየሳሰች አይኑ በቃ አንተ ነው እንደምታው መጮት የለ በቃ ትመጣ አይኑን ታለች፣ ብዙ ነገር ትለዋለች። ተስፉኝ ወድሃለሁ፣ ትሞታለህ፣ ብትሞት እንኳን ሲኦል ነው የምትገባው።
ልጁ ደነገጠ። በአንድ ጊዜ በሽታው ረሳው። ይህ ሞት በጣም ይፈራል። ደግሞ በባህሪ በጣም ይፈራል ሞት። በጣም ደነገጠ። አንተ በተወሰኑ ትገባው እንደምንም አድርጎ ተቋቋመና በአጥር ዘዴ ይገባል አለ። አጥር እኮ መላእክቶች ናቸው። ልጅ በጌታ ነው ነገራችሁ። አጥር እኮ መላእክቶች ናቸው። መላእክቶችን እንዴት አድርገህ ነው ሳለምትገባው ስትለው ጩዋል። ሌላ ቃላታ አቀበለው አለች ልጅቷ። ለእህት እንዴት አድርጎ ይተኛ? ይኸው በጌታ ነው ነገራችሁ። በሽቶ ናፋ እንዴት አድርጎ ይተኛ? ከዚህ ጠዋት ተነሳና ህይወቱን ነው የሚያመልኩት። እኔቻቸው በፈልገው አንተ አዎ በስ ነጋ ቸርች አሁን ዛሬ በጌታ ነው ያለው። ትልቅ ፖዚሽን ነው ያለው። ልጆቻችን የወንጌል አርበኛ ማድረግ መቻል አለብን። ታካታ ኮራዲያ ሊጎሩ ይገባል። ትምህርትን ሰሩስ ጨፍሩስ ወጥ አልጨፍርም ኃጢአት ነው ማለት አለባቸው። አይችሁ ይሄ በተለይ ትምህርት በቀን ወጥ ነው ብቸኛ ልክ እንደነዛ ሶስት ሰዎች ነው ማለት መቻል አለባቸው። በእንደዚህ አይነት ልጆቻችን መቅረት መቻል አለብን። በተግባር በቃ የእግዚአብሔር ቃል ወንጌል ማስተማር መቻል አለብን። ሌላው የመጨረሻው ለልጆቻችን መጸለይ። ስንቶቻችን ቤተሰቦቻችን አለ እጆቻችን ጸመጸላችሁ ስንቶቻችን አለ እግዚአብሔር አምላክ የዘራቱን ዘር እኮ ነው የምታጭረው እኮ ልጅ ሞት ብለው ነገር አለ። ዝም ብላ እንጸልይ ዶክተር እንጀት አዳፖሱን ቶ ግን በውስጥ ያለው ህልምና ራዕይ እንዲቀጥል ዘምር ጸልይለት። ሄሎ ኢየሱስ ክርስቶስ ጌታ። ጸሎት በጣም ቁልፍ ነው። ምክንያቱም ሊያገኘው የጨለመ ግሮት ይመታ፣ አጨንቀፉ ይመታ፣ ሊሰራበት ያለ ዘር ይነቀላል። ሃሌሉያ! የማይበቅል አቅም በውስጡ አስቀምጥለት። በጣም ወሳኝ ነው። በጣም ጸልይ። አንድነት እንደሳለች ምሳሌ በጣም ተቀመጠ ወዳለሁ በጣም ይቅርታ አድርጉልኝ እና ልጇ በጣም ትንሽ ከልጁ በቃ የተለየ ነው። ሲወለድ ምን ምልክት አለባትና ሁሉ ጊዜ በሰዎች በልጅ በታች እንዳይሆን ሁሉ ተሳቀቃለች። ገና ልጅ እያለ እንዲህ ያለች ልጄ ከልጅ በታች አይሆን ያለች በጌታ ምን ነገራችሁ። ሁሉ ቀን ሲወጡ ሲገቡ ትጸልያለች። ልጆቹ በትምህርት ቤት የፊት ቀዳሚ ናቸው። ዋው የሚገርም ነው። እሷ ይሄን አስባ አይደለም ግን እንዳይሸማቀቁ የአካላዊ ቁስለት የአካል ልቦና እንዳይደርስባቸው ምጸልይላቸው። አሁን ላይ የኢትዮጵያ ንግድ ዋና ሄድ ኦፊስ ነው የሚሰሩት። ለጉሬ ሆራ እና ሰውራ በሱ ከተማችን ከሱ ከተማ አያችሁ በልጆቻችን መጸለይ ትልቅ ተጽዕኖ ያመጣል። አያችሁ ለምን ከፉ ቃል ከመናገር መጸለይ መባረክ የእግዚአብሔር ቃል መስራት ልክ እንደሚስሉ እንዲጸሉ አበረታታቸው። የጸሎና ያሳያቸው። ለምን የምንፈልገውን ነገር ብቻ አይደለም ልጅ እንዲሁ ነው ተውት። እሱ ለተገ ነገር ነው። የእግዚአብሔር ጃሉ እግዚአብሔር ራሱን አገናኙት። ብዙዎቻችን ልጁን የፈለግነው ከተቸከለከው ስራውን እንፈልግ ነው የእጆቹ ስራ እንፈልገው። እሱን ተውት። ራሱን እግዚአብሔርን አገናኙት። ከእግዚአብሔር ጋር ይገናኙ። አምላክን ያገኙት። ከአምላክ ጋር ይቆዩ። ቆይታቸው ሲሆን ያን ጊዜ ምድር ማትቋቋም ትውልድ ከአንተ ቤት መውጣት ይጀምራል። ባካችሁ ጩና ሳሜን በለዋ። ምድር ለማትቋቋማቸው ኢኮኖሚን የሚቆጣጠሩ ፖለቲካን የሚቆጣጠሩ ስፒሪቹዋል ነገር የሚቆጣጠሩ ሄሎ ዛሬ ከአንተ ቤት መውጣት ይጀምር። አሜን።